ኢየሱስ አምላክ ከሆነ ለምን የምመጣበትን ሰዓትና ጊዜ አናውቅም አለ። ብራቮ አብዱል፣ ዛሬ ጥሩ ጥያቄ ጠይቀሃል። መልሱ ግን በጣም ቀላል ነው። ላስረዳህ፣ በደንብ ስማኝ። በመጽሐፍ ቅዱስ ውስጥ ኢየሱስ ብዙ ቦታዎች ላይ ሁሉን አዋቂ መሆኑ ተገልጿል። አቦራ ጠየቁን አታውራ። ታዲያ እዚህ ጋር ለምን አያውቅም ተባለ? ቆይ ተረጋጋ፣ ላስረዳ ነው። ግሪክና የአይሁድ ባህል ብታውቅ ኑሮ በደንብ ይገባህ ነበር። መጽሐፍ ቅዱስ ላይ ጌታችን ኢየሱስ እንደ ሙሽራ፣ ቤተክርስቲያን ደግሞ እንደ ሙሽሪት፣ ጌታችን ኢየሱስ ዳግም የሚመጣበት ቀን ደግሞ እንደ ሰርግ ተመስሏል። እሺ ቀጥል። በጥንት የአይሁድ ባህል መሰረት ሁለት ሰዎች እንዲጋቡ ስምምነት ከተደረገ በኋላ ወንዱ ጮኛውን ወደ አባቴ ቤት ሂጄ ቤት አዘጋጅልሻለሁ ብሏት እዛው ቤተሰቦቿ ጋር ስቷት ወደ አባቱ ቤት ይመለስና ቤት መገንባት ይጀምራል። ለሷና ለሱ የሚሆን ቤት ማለት ነው። የዮሐንስ ወንጌል ላይ ለምሳሌ ኢየሱስ እንደዚህ ብሏል፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ ሄዳለሁ። እጄም ስፍራን ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ያየነው ከሰርጉ ጋር ያለውን ተመሳስሎት በአይሁድ ባህል መሰረት ባልየው ተመልሶ መጥቶ ሚስቱን የሚወስድበት የሰርጉን ቀን የሚገልጸው አባትየው ነው። ይሄ ማለት ልጁ ቀኑን አያውቅም ማለት አይደለም፣ ግን በባህሉ መሰረት ቀኑን ለሰዎች የሚገልጸው አባትየው ነው። ቤቱን ሂደህ ሰርግህ መቼ ነው ብትለው ይህንን የሚገልጸው አባቴ ነው ይልሃል። ይሄ ባህላቸው ነው። የሰርጉ ቀንን አባትየው ሲገልጽም ግን ለሚስትየዋ አይነገራትም። ባሏ ድንገት ነው የሚመጣው። እሷ ሁሌም ባሏን ተዘጋጅታ መጠበቅ አለባት። ይህን ሐሳብ የበለጠ እንዲገባህ አንድ ተጨማሪ ነገር ልንገርህ። በዚህ ክፍል ላይ ማወቅ ተብሎ የተተረጎመው የግሪክ ቃል ኦይደን የሚል ሲሆን እንዳገባቡ አንድን ነገር ማሳወቅ፣ መግለጽ፣ ዲክሌር ማድረግ የሚል ሐሳብ ሊይዝ ይችላል። ለምሳሌ አንደኛ ቆሮንቶስ 2:2 ብትመለከት ጳውሎስ እንደዚህ ይላል፣ በመካከላችሁ ሳለው ከኢየሱስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። ጳውሎስ ምን አለ? ከናንተ ጋር እያለው ኢየሱስ ከመሰቀሉ ውጪ እንዳላውቅ ቆርጬ ነበር። ምን እያለ ይመስልሃል? ምንም ነገር አላውቅም፣ ስሜን እንኳን አላውቅም እያለ ይመስልሃል? አይ እንደሱስ ማለት አይሆንም። አብዱል ዛሬ ሰዓት ሆነሃል። እዚህ ጋር ጳውሎስ እያለ ያለው ወደ እናንተ የመጣው ጊዜ ስለ ኢየሱስ መስቀል ብቻ፣ ከዚህ ነገር ውጪ ሌላ ነገር ላላሳውቃችሁ ወስኜ ነበረ ነው እንጂ መቼም ስሜን እንኳን አላውቅም እያለ አይደለም። ስለዚህ ኢየሱስ እያለ ያለው ይሄ ነገር የተባለው ምንድነው? ባልየው ቤቱን ሰርቶ ከጨረሰ በኋላ ለሚስትየዋ ቀኑ ሳይነገራት ድንገት ባሏን እንደሚመጣው ልክ እንደዚሁ ሁሉ ጌታችን ኢየሱስ ዳግመኛ የሚመጣበት ጊዜ ማለት የሰርጉን ምሳሌ ተጠቅሞ እኔ ይሄንን ነገር አልነግራችሁም፣ እናንተ ተዘጋጅታችሁ ጠብቁ ነው። ለዛም ነው ኢየሱስ ልክ ይሄንን ከጨረሰ በኋላ ለምሳሌ ማቴዎስ 5ን ቀጥለህ ብታነበው ድንገት ሳያስቡት ባልየው ስለመጣባቸው 10ቱ ቆነጃጅት ምሳሌን ይናገራል። ስጠቀልል በዚህ ክፍል ላይ ኢየሱስ ስለ አእምሮ ዕውቀት አይደለም እየተናገረ ያለ። እንዳሳየው የግሪኩ ቃል መንገር፣ ማሳወቅ የሚልን ሐሳብ ይይዛል። ኢየሱስ እያለ ያለው ምንድነው? ከላይ ጀምሮ የመጨረሻውን የመምጣቱን ምልክቶች ከነገራቸው በኋላ መቼ እንደሚሆን እርግጥ የሆነውን ቀኑን በትክክል አልነግራችሁም፣ እናንተ ግን ሁል ጊዜ ተዘጋጅታችሁ ጠብቁ ነው። አለቀ። ኢየሱስ ሁሉን አዋቂ መሆኑን ግን ማወቅ ከፈለግ እነዚህን ጥቅሶች አንብባቸው። ሁሉን አዋቂ መሆኑን በግልጽ